ከተፈጥሮ ነው ከተፈጥሮ ነው የነበረ አይና ነው አራስ ጀምሬ ነው እንጂ ሲያመኝ አይኔን ግልጥ ነው ደላይ ግልጥ አይኖርም ነገር ይሰወራል እንጂ አሁን ወደመና እግሬው ለምናምን ወጣሽ ነው ዝምላ በሰው ነው ስጠምቅ ነበርኩ የታሚ አሁን ራሷም ሀጠበል ነው የመስከሩን ባለ እግዚአብሔር ሐሙስ ዕለት ሰራው በ28 ሰራ ቆይቼ በ29 እንደተኛውት በዛው ቀረው ማለት ነው ያው ድር በዛው ሲያመኝ ባልጋ ማለት ነው በ5 በ4 ነው ዲር ይፈጠኝ ነበር ለኛ ለሰባት ቀን መብራን ድንግማረ ናታ ብዙ ጊዜ ከወዲሁ ብዙ ነው ለቸየሱ ታምር ብዙ ነው ተናግሬ ሰለማቸው አንድ ጅንስራ ተመስገን ለሱ በዚህ ጉዳይ ላይ ኦርቶዶክሶችም ፕሮቴስታንቶችም እባካችሁ ትንሽ ተረጋጉ። በጎንደር ቆላ ደባ በተባለ ቦታ ላይ የእመቤታችን የቅድስት ኪዳነ ምሕረት ስዕል ተገለጠ፣ ጸበልን ፈለቀ፣ አይነ ስውሮችም ደግሞ ማየት ጀመሩ የሚሉ ዜናዎችና የመሳሰሉ ነገሮችን ሰሞኑን እየተመለከትን ነው። በዚህ ጉዳይ ላይ ኦርቶዶክሶችም ፕሮቴስታንቶችም በጣም ብዙ ነገሮችን ሲያደርጉ ሲናገሩ እየተመለከትን ነው። በመጀመሪያ ፕሮቴስታንቶቹ ተረጋጉ። ለስድብ ለነቀፋ የኛ ኪዳነ ምሕረት ኢየሱስ ነው፣ እኛ ተአምራትን አንፈልግም፣ ተአምራችን ኢየሱስ ነው እያላችሁ አጉል የምትመጻደቁ ፕሮቴስታንቶች ተረጋጉ። የማንተዋወቅ ይመስል ኦርቶዶክሶችን ለመተቸት አትሯሯጡ። እናንተ የባንክ ቡክ ይዛችሁ ብራችን ይበዛል ብላችኋል ለስትሯሯጡ የምትታወቁት። ስለዚህ ኦርቶዶክሶችን ለመተቸት አትጋጋጡ፣ ትንሽ ተረጋጉ። ኦርቶዶክሶችም ደግሞ ብትሆኑ ተአምር ተሰርቶ ተአምር ተደርጎ ሊሆን ይችላል፣ ላይሆንም ደግሞ ይችላል። በተለያዩ ጊዜያት ሰዎች ገንዘብን ለመሰብሰብ ለራሳቸው ጥቅም ሲሉ የተለያዩ ነገሮችን ሲያደርጉ ስለተመለከትን ማለት ነው። ግን ደግሞ እውነት እንኳን ምልክቱ ተደርጎ ተአምራቱ እየተደረገ የምናይ እንኳን ቢሆን ልንረጋጋ ይገባል። ጌታችን ኢየሱስ ክርስቶስ በወንጌል እንዳስተማረው እንዲህ ተአምራትንና ምልክትን እየተመለከቱ የሚከተሉ ሰዎችን ክፉና አመንዝራ ትውልድ ምልክትን ይፈልጋል በማለት ሲነቅፋቸው እንመለከታለን። በእርግጠኝነት ዛሬ እዚያ ቦታ ላይ የተገኙ ሰዎች ነገ ደግሞ እዚህ ቦታ ላይ እንደዚህ ፈለቀ እንደዚህ ተገኘ ቢባሉ ያንን ቦታ ጥለው እንደሚሄዱ እርግጠኛ ነኝ። መቼ ነው እንደ አንድ ኦርቶዶክስ የምንረጋጋው? ጸበል ፈለቀ ወደ ተባለበት አዲስ አጥማቂ መጣ ወደ ተባለበት ቦታ ሁሉ ጊዜ የምንነዳው እስከ መቼ ነው? እናም እንረጋጋ። ነገሩን ሰከን ብለን እንየው። እንደ አንድ ኦርቶዶክሳዊ እንመዝነው፣ እንመርምረው። እውነት የታየው ተአምር ትክክለኛ ከሆነ ጸበልም ከፈለቀ ወደፊት የፈውስ የመዳኛ ቦታ ይሆናል። ካልሆነም ደግሞ በጊዜ ሂደት እናየዋለን። ስለዚህ አንድ ነገር ላይ ግር ማለት የኦርቶዶክሳውያን የክርስቲያኖች መለያ አይደለምና ሁላችንም ብንሆን እንረጋጋ።